بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم ይህ ቁርአንን በአንድ ወር ውስጥ ያንብቡ የተሰኘው ፕሮግራማችን ነው። የመጀመሪያ የምንመለከተው የትምህርት ክፍል የሚሆነው የአረብኛ ፊደላቶችን መለየት ነው። ምክንያቱም ፊደላቶች ለንባብ ትልቅ መሰረት ስለሆኑ ነው። የመጀመሪያው የትምህርት ክፍል ላይ እነዚህ አራት የምትመለከቷቸውን ፊደላቶች ኢንሻአላህ መለየት የምንችል ይሆናል። የመጀመሪያው ቋሚ ቅርጽ ያለው አሊፍ በመባል የሚታወቅ ሲሆን ከኔ ጋር አብራችሁ እየደጋገምን እንለዋለን። አሊፍ አሊፍ አሊፍ። ማሻአላህ። ቀጣይ በምንመለከተው ፊደል ዋና የምንለይበት ምልክት ከታች ያለችው ነጥብ ነች። ስያሜውም ባ በመባል ይታወቃል። ከኔ ጋር አብራችሁ በሉ። ባ ባ ባ። አሊፍ ባ አሊፍ ባ አሊፍ ባ። ሶስተኛው ፊደል ከላይ ሁለት ነጥቦች ያሉት ሲሆን ማን በመባል ይታወቃል? ልክ ስክሪኑ ላይ እንደምታዩት ታ። ከኔ ጋር አብራችሁ በሉ። ታ ታ። አሊፍ ባ ታ። አሊፍ ቋሚ ቅርጽ ያለው ነው። አሊፍ ባ ከታች አንድ ነጥብ ያለው ነው። ባ ታ ከላይ ሁለት ነጥብ ያለው ነው። ታ። አንዴ መጨረሻ እንደግመዋለን። አሊፍ ባ ታ። የመጨረሻውና አራተኛው ፊደል ሳ ሳ። ሳን ስንል የምላሳችን ጫፍና የጥርሳችን ጫፍ መነካካት አለበት። ምላሳችን የተወሰነ ወጣ ይላል። ሳ ሳ እንዳንል ይህን ጥንቃቄ ማድረግ አለብን። ሳ። ከኔ ጋር በሉ። ሳ ሳ። አሊፍ ባ ታ ሳ። አሊፍ ባ ታ ሳ። አሊፍ ባ ታ ሳ። ኢንሻአላህ ቅርጾቹን አሁን ለመለየት የምትሞክሩ ይሆናል። ከላይ ሁለት ነጥብ ያለው ፊደል ማን ነው? አስቡ። ታ። በትክክል ተመልሷል። ከታች አንድ ነጥብ ያላት ባ። ቋሚ ቅርጽ ያለው አሊፍ። ከላይ ሶስት ነጥብ ያለው ሳ። ጥሩ። አሁን ፊደላቶችን የበለጠ በደንብ እንድትይዟቸው አይናችሁን ትጨፍናላችሁ። እኔ ፊደላቶችን ስጠራላችሁ በውስጣችሁ እነዛን ፊደላቶች በአእምሯችሁ ውስጥ ለመጻፍ ትሞክራላችሁ። ዝግጁ ናችሁ? ኢንሻአላህ። አሊፍ ባ ታ ሳ። ደግመዋለን። አሊፍ አይናችሁን እንዳትገልጡ ጨፍኑ። አሊፍ ባ ታ ሳ። ኢንሻአላህ በደንብ ደጋግሟቸው። በጣም ቀላል ፊደላቶች ናቸው። በደንብ ይዛችኋቸዋል ብዬ ተስፋ አደርጋለሁ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።